ሰላም ቤተሰብ ሰላማችሁ ብዝት ይበልልኝ በያላችሁበት። ያለ እንቁላል ያለ ወተት እንደዚህ ቆንጆ የሆነ የጾም ኩኪስ ሰርቻለሁኝ። ተወዱታላችሁ። በጣም ቆንጆ ውስጡ በደንብ ፍርክስክስ የሚል በጣም ቆንጆ የሆነ ኩኪስ ነው። ቪዲዮን ከወደዳችሁ ላይክ በማድረግ ጀምሩ፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ። አሁን በቅድሚያ እንደዚህ የማቦካበትን እቃ አዘጋጀሁኝ። አንድ ኩባያ ስኳር ጨመርኩበት። አንድ ማንኪያ ጨው አረኩበት። በተመሳሳዩ ማንኪያ ደግሞ እንደዚህ ቤኪንግ ፓውደር አደረኩበት። አሁን እንዲቀላቅዬ ግማሽ ኩባያ ዘይት አደርግበታለሁኝ። ቀጥዬ ሌላውን ግማሽ ኩባያ እያቦካው ያለ ነው የምጨምረው። አሁን እንደዚህ አንድ ላይ ቀላቅለዋለሁኝ። ከዛን ትንሽ የውሃ ብቻ ነው የምናረገው ለስኳራችንን ስኳሩን እንዲያሟሟልን ብቻ ነው። ብዙ ውሃ አንጠቀምም። ቪኔገር አንድ ማንኪያ አደርግበታለሁኝ። አሁን በደንብ አድርገን እንደዚህ አማስለን ስኳሩን እንዲሟሟልኝ አደርገዋለሁኝ። አሁን 2 ኩባያ ዱቄት እጠቀማለሁኝ። 2 ኩባያ ዱቄት እጨምርና ስኳሩ ከሟሟልኝ በኋላ አንድ ላይ በደንብ አድርጌ አሸዋለሁኝ። አንድ ቤኪንግ ፓውደር እጠቀማለሁኝ። እሱን ጨመርኩኝ። ሳላቅ ወረቀቷ ትንሽ ገባች፣ አወጣሁኝ። አሁን እንደዚህ በደንብ አድርገን እናሸዋለን ማለት ነው። በደንብ አድርገን ማሸት አለብን። ቅድም እንዳልኳችሁ ነው ውሃ ብዙ አይገባም ያልኩበት ምክንያት የጾም የአትክልት ቅቤ እጠቀማለሁኝ። ኦሜጋ 3 እሱን እንደዚህ የተወሰነ 2 ማንኪያ ምናምን እጨምርበታለሁኝ። እያየሁኝ ሊጡን በደንብ ልስልስ እስከሚልልኝ ድረስ ጠብ እያደረግኩ ጨምርበታለሁኝ። በጣም ቆንጆ ጣዕም ነው። በጣም ቆንጆ ቃና ነው የሚሰጠው። ኩኪሳችንን በደንብ ውስጡ በደንብ ፍርክስ እንዲልልን የሚያደርገው ቅቤውና ዘይቱ ነው። አሁን በደንብ አድርገን ማሸት አለብን። ያው ኩኪስ ስንሰራ ዳቦ ስንጋግር በደንብ ያው መታሸት አለበት። እንደምታዩት ነው። በደንብ ልስልስ እስከሚልልኝ ድረስ በደንብ አድርጌ አሸዋለሁኝ። ያው እንዳልኳችሁ ነው የሆነ ልስልስ የሚልልኝ ድረስ እስከሚመጣ ድረስ እንደዚህ በሁለት እጄ በደንብ አድርጌ አሸዋለሁ። ያው ሊጡ ትንሽ ስለሆነ ማሽን አያስፈልገውም። ለዛ ነው በእጄ በደንብ አድርጌ ማሸው። እንደምታዩት ነው። ቅቤውን ከጨመራችሁ በኋላ በደንብ አድርጎ ነው የሚያለሰልሰው ዱቄታችን እንዲታዘዝልን ማለት ነው። አሁን የቀረውን ትንሽ ቅቤ ያደረኩበት። አሁን በቃው ትንሽ ለቀቅ እንዲልልኝ ስለፈለኩ ነው ትንሽ የቀረችውን 1 ማንኪያ እየተጠቀምኩት። አሁን እንደገና አሸውና ወደ መቆራረጡ ገባለሁኝ ማለት ነው። ቅቤውን ከተዋሃደልኝ በኋላ እዚህ ቦታውን ጽድት አደርገዋለሁኝ። አሁን እንደምታዩት ነው በደንብ አሁን ይታዘዝልኛል። በደንብ ልስልስ ብሏል።
ያው እንደ ዘይቱ ቶሎ አይዋሃድም። ይሄ የአትክልት ቅቤ ስንጠቀም ትንሽ ስናሸው ነው በደንብ መዋሃድ የሚጀምረው። ያው እንደምታዩት በደንብ ቆንጆ ሆኖልኛል። ወደ ይሄው እጅ የሚያዘው ነገር የለም። አሁን እንደዚህ ምንጣፌን የመቆራረጫ ምንጣፉን አዘጋጅና በምፈልገው ዲዛይን እቆርጣለሁኝ። አሁን እንደዚህ እንዳልኳችሁ ሁለት ቦታ ነው ያካፈልኩት። ሁለት ኩባያ ስለሆነ አንዳንድ ኩባያ አርጌ እንደዚህ በድንች መቁረጫ ነው ዲዛይን የማወጣው። አሁን በጣምም ሳይቀጥም በጣምም ሳይወፍር ሊጡን ከዳመጥኩት በኋላ እንደዚህ በቁመቱ ቆርጬ ከዛ በኋላ ደግሞ አነሳ አድርገዋለሁ ማለት ነው። አሁን ይሄው እንደዚህ አነሳ አድርጌ ቆርጫለሁ። የመጋገሪያው ላይ የኬክ ወረቀት አደረኩበት። ከዛን ሁሉንም ኩኪሶቼን እንደዚህ እደረድራለሁኝ። አሁን ቀድሜ ባትራይ ኦቨኔን ለኩሻለሁኝ በ250 ሙቀት። አሁን እንደምታዩት ነው አስገብቼው ይሄንን የሚመስል ቆንጆ ከለር ሰጥቶኛል፣ ደርሶልኛል። እጅግ የሚጣፍጥ ቆንጆ የሆነ የጾም ኬክ ኩኪስ ነው የሰራሁት። ተወዱታላችሁ ብዬ አምናለሁ። ሁላችሁም እንደዚህ ሰርታችሁ በፍስክም በጾምም ይሆናል ሁልጊዜም የምንበላው አይነት ነው የሰራሁት። ቅቤና እንቁላልም ቢቀር እንደዚህ ቆንጆ ኩኪስ መስራት እንችላለን። ቪዲዮዬን እስከ መጨረሻ ስለተከታተላችሁኝ ከልብ ነው ማመሰግነው። እግዚአብሔር ፈቅዶ በሌላ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ሰላማችሁ ብዝት ትርፍ ይበል ያላችሁበት። አመሰግናለሁ። ሰላም ሁኑልኝ። ቻው ቻው።